ሃይ ኤቭሪዋን እንዴት ናችሁ? ሶ የደም ግፊት ሳይለንት ኪለር በመባል ይታወቃል። ይህም የሚባለው ምንድን ነው? ስሜት አይሰጣችሁም። ብዙ ጊዜ የሚሰማችሁ ስሜት የሚሰማችሁ ህመም አይኖርም። ሞስት ኦፍ ዘ ታይም ዶክተር ማሂ ነኝ፣ ሜዲካል ዶክተር ነኝ፣ ፐብሊክ ሄልዝ ፕሮፌሽናል። ሶ ሞስት ኦፍ ዘ ታይም ሳይለንት ነው። ነገር ግን አንዳንድ ህመሞችን ደግሞ የሚያሳይበት ጊዜ አለ፣ ከፍ ሲል በጣም። እነዚህ ምንድን ናቸው? አንደኛ በጣም ፐርሲስታንት የሆነ ሄዴክ በሚኖርባችሁ ጊዜ ጠዋት ጠዋት ላይ ነው ሞስት ኦፍ ዘ ታይም ሄዴክ ራስ ምታቱ የሚመጣው። ሁለተኛው አይናችሁ ላይ ብዥታ የመታየት ነገር ይኖራችኋል። ማዞር ዲዚ የመሆን ነገር ይኖራችኋል። ደረታችሁን መውጋት ሊኖር ይችላል። ትንፋሽ መቆራረጥም አንዳንዴ ስሜቶች ይሆናሉ። በጣም ደግሞ ከፍ ሲል ነስር፣ ኃይለኛ ነስር፣ ማያቋረጥ ነስር ሊኖራችሁ ይችላል። ሶ እነዚህን ነገሮች ከፍ ሲል በጣም ነው ሞስት ኦፍ ታይም ዴንጀረስሊ በጣም ከፍ ሲል ነው እነዚህ ነገሮች የምታያቸው። ሶ ምን ማድረግ ትችላላችሁ? አንደኛ የአካባቢያችን ክሊኒክ፣ ጤና ጣቢያ ኤኒዌር ስታልፉ ገብታችሁ ሌቭላችሁን ማየት ትችላላችሁ፣ ላይክ ቼክ ማድረግ ቢፒያችሁን። ሁለተኛ ጨው በምግባችሁ በምትበሉበት ነገር ላይ በደንብ እየቀነሳችሁ መጠቀም። ሶስተኛ ደግሞ እንቅስቃሴ አድርጉ። 10 ደቂቃ 20 ደቂቃ ሊሆን ይችላል ወክ ማድረግ ኤቭሪዴ። ኦኬ፣ እንቅስቃሴ ጨምሩበት። ሲጋራ አታጭሱ። አልኮል በተቻላችሁ መጠን በደንብ ለመቀነስ ሞክሩ። ሶ እነዚህን ላይፍ ስታይላችሁን ማኔጅ ማድረግ ማለት ነው። በወላላችሁን እንቅስቃሴያችሁን ማስተካከል ነው። ቼክ ካልተደረጋችሁ ጭንቅላታችሁ ላይ እንደነ ስትሮክ እንዳለ አይነት ችግሮች፣ ኩላሊትም ወደ ሬናል ፌለርም ሊያመጣ ስለሚችል፣ ልባችሁና ሌላ ችግር ሊያመጣ ስለሚችል ማወቁ ሌቭሉ ማወቁና ከዛ በኋላ ደግሞ በላይፍ ስታይል ሞዲፋይ ያደረጋችሁ እያስተካከላችሁ ግፊታችሁን መቆጣጠር በጣም ተገቢ ነው። ግፊታችሁ ደግሞ ከፍ ብሎ ካያችሁት ደግሞ ቶሎ ወደ ጤና ተቋም ሄዳችሁ ሕክምና መከታተል ይኖርባችኋል ማለት ነው። ቴንክ ዩ